ጤና ይስጥልኝ። የትራምፕ አስተዳደር ለ75 ሀገራት የኢሚግሬሽን ቪዛ ወይም የመኖሪያ ቪዛ አገልግሎት መስጠት ሊያቆም ነው። እንደ አሜሪካ ውጭ ጉዳይ ሚኒስቴር መግለጫ ከሆነ ኢትዮጵያና ኤርትራን ጨምሮ በአጠቃላይ ይህ እገዳ በ75 ሀገሮች ላይ ተፈጻሚ ይሆናል። የጊዜ ገደብን በተመለከተ እገዳው እንደ አውሮፓውያን አቆጣጠር ከጥር ወይም ጃንዋሪ 21 2026 ዓ.ም ጀምሮ ላልተወሰነ ጊዜ ተፈጻሚ ይሆናል። የቪዛ እገዳው ጊዜያዊ ጎብኚዎችንና የቢዝነስ ቪዛን አይመለከትም። በመጪው ሰኔ 2026 ዓ.ም ለሚካሄደው የዓለም ዋንጫ በጉብኝት ቪዛ ለሚመጡ ይህ እገዳ የማይመለከታቸው ሲሆን የዓለም አቀፍ እግር ኳስ ፌዴሬሽን ከ2026ቱ የዓለም ዋንጫ ከ30 ቢሊዮን ዶላር በላይ ገቢና ከ185 ሺህ በላይ ስራዎችን ወደ አገሪቱ ኢኮኖሚ ይጨምራል ተብሎ ይጠበቃል። ኢትዮጵያና ኤርትራን ጨምሮ ቪዛው የታገደባቸው ሀገሮች ስም ዝርዝር: አፍጋኒስታን፣ አልቤኒያ፣ አልጄሪያ፣ አርሜኒያ፣ ቦስኒያ፣ ብራዚል፣ ጆርጂያ፣ ጋምቢያ፣ ጋና፣ ኩዌት፣ ሞንጎሊያ፣ ሊቢያ፣ ላይቤሪያ፣ ሴኔጋል፣ ቱኒዚያ፣ ኡጋንዳ፣ ኡሩጓይ፣ የመን እና ሌሎችንም ያጠቃልላል። መልካም ጊዜ።